ማንቸስተር ዩናይትድ ስፖንሰር አግኝቷል። ማንቸስተር ዩናይትድ ለቀጣይ የውድድር ዘመን የልምምድ ማሊያ ስፖንሰርሺፕ ስምምነት ፈጽመዋል። ቀያዮቹ ሰይጣኖች የብሪታንያውን የውድድር ተቋም ቤትዌይ የልምምድ ማሊያ ስፖንሰር አድርገዋል። ማንቸስተር ዩናይትድ በቀጣይ ልምምድ ሲሰራ የተቋሙን አርማ በማሊያው እንደሚያስቀምጥ ተገልጿል። የስፖንሰር ስምምነቱ ለማንቸስተር ዩናይትድ 20 ሚሊዮን ፓውንድ እንደሚያስገኝለት ተገልጿል። አርሰናል የመሃል ሜዳ ክፍሉን ለማጠናከር ብራዚላዊ አማካኝ ብሩኖ ጉማሬሽን ኢላማ አድርጎ ተነስቷል። ብሩኖ ጉማሬሽ ትናንት ወደ ስፔን በማቅናት የኒውካስትል ዩናይትድን ስብስብ መቀላቀሉ ተገልጿል። ሆኖም ለጉዳዩ ቅርብ የሆኑ ምንጮች አሁን የብሩኖ ጉማሬሽ ሁኔታ ፍጻሜውን ሊያገኝ ወደ መጨረሻው ምዕራፍ መግባቱን ገልጸዋል። ኒውካስትል ዩናይትድ ብሩኖ ጉማሬሽን የመሸጥ ፍላጎት ኖሮት እንደማያውቅ ተናግሯል። ይሁን እንጂ በሁለቱ ክለቦች ውስጥ ያለው ስሜት ዝውውሩ ይከናወናል የሚል መሆኑን ዘገባዎች አመልክተዋል።